ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደ ሁላችሁም ቪዲዮን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በአዲስ አበባ የሚገኙ ከፍተኛ የመንግስት ባለስልጣናትን ሰብስበው ጥብቅ መመሪያ አስተላለፉ። ከንቲባዋ ባለስልጣኖችን ሰብስበው ያስተላለፉ መልእክትን አስመልክቶ ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን ሰበር ዜና መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ይፋ ያደረገውን ውጤት አስመልክቶ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ 106,028 ድምፅን በማግኘት በሁለተኛ ደረጃ ይዘው ማጠናቀቃቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀም። በአንደኛ ደረጃን ይዞ ያጠናቀቀውን ከፍተኛው ባለስልጣን ማን እንደሆነ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አደረገም። በተጨማሪ መረጃም ከፍተኛ የመንግስት ባለስልጣን በዛሬው ዕለት በፌዴራል ፖሊስ በቁጥጥር ስር መዋሉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ይህ ከፍተኛ የመንግስት ባለስልጣን ማን ነው፣ እንዴት ተያዘ የሚለውን ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮን ላይክ አድርጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች ወደ ትንታኔው በቀጥታ ከማለፋችን በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ህዳሴ ግድብን አስመልክቶ ያወጡትን ጥብቅ ክስ እናስቀድም። በፈረንሳይ አስተናጋጅነት የዓለማችን ታላላቅ ኢኮኖሚ ባለቤት የሆኑት የቡድን ሰባት G7 አባል ሀገራት ዓመታዊ ጉባኤ እየተካሄደ ባለበት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የባለጸጋ ሀገራት ስብሰባ አለቃውን እኔ ማለታቸው አነጋጋሪ ሆኗል። ይህንን የትራምፕ ንግግርን የሌሎቹ ሀገራት መሪዎች በሳቅ እንደተቀበሉትም ተዘግቧል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ከጉባኤው ጎን ለጎን ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር የሁለትዮሽ ውይይት አካሂደውም ነበር። እኚሁ ፕሬዝዳንት በዚህ ውይይት ወቅት ከዚህ ቀድሞ አንዴ እናፈነዷለን፣ አንዴ ደግሞ እኛንን ፋይናንስ አድርገን ያሰራ ነው ሲሉ ምንም ያልተጨበጠ ነገር በየጊዜው ስለሚያወሩበት የታላቁ ኢትዮጵያ ህዳሴ ግድብም አንስተዋል። ትራምፕ ግድቡ ኢትዮጵያ ውስጥ መገንባቱን ጠቅሰው ግድቡ በአሁኑ ወቅት በግብፅ ላይ ከፍተኛ ችግር እያስከተለ ነው ሲሉ ግጭት ቀስቃሽ ንግግርም ተናገሩ። ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በሰጡት አስተያየት እውነቱን ማወቅ ከፈለጉ በግድቡ ጉዳይ ላይ በጣም ኢፍትሃዊ በሆነ መንገድ ነው የተያዛችሁ ሲሉ ማነሳስተዋቸዋል። በመጀመሪያው የስልጣን ዘመናቸው በግድቡ ዙሪያ ስምምነቱን አሳክተው እንደነበር የገለጹ ፕሬዝዳንት ዶናልድ ትራምፕ ያን ስምምነት ፈጽሜው ነበር፣ ከዚያን ግን ምርጫ ተካሄደና ስለ ጉዳዩ ብዙም የሚያውቀው አካል ወይም አስተዳደር መጣ፣ እነሱ ምንም አይነት መፍትሄ ለማምጣት አልፈለጉም በማለት የቀድሞውን የጆ ባይደን አስተዳደርን ወቀሱ። ዋሽንግተን በጉዳይ ላይ ፍትሃዊ መፍትሄ የሚያመጣ አስተዳደር የድርድር ሂደት ለመጀመርና ጉዳዩን ቅድሚያ ሰጥተው እንደሚከታተሉት የገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግድቡን ጉዳይ አሁንም እናያለን፣ ለመፍታትም ጥረት እናደርጋለን ሲሉ አቋማቸውን በድጋሚ አንጸባረቁ። ከውይይቱ በኋላም ከአልሲሲ ጋር ያላቸውን ግንኙነት ለረዥም ጊዜ የቆየና ጠንካራ መሆኑን በመግለጽ ከግብፁ ፕሬዝዳንት ከጓደኛዬ ጋር በመሆን ታላቅ ደስታ ይሰማኛል፣ እሳቸው በመላው ዓለም የተከበሩ ናቸው ሲሉም ዶናልድ ትራምፕ የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን አሞካሽተዋል። አወዛጋቢው ፕሬዝዳንት ትራምፕ ስለ ኢራንም ከአልሲሲ ጋር ተነጋገሩ። የተደረሰው ስምምነት ገና እንዳልተገባደደ የጠቀሱ ፕሬዝዳንቱ አሜሪካ በመግባቢያ ሰነዶች አስተዳደር ደስተኛ ካልሆነች በኢራን ላይ ጥቃት መፈጸሟን እንደምትቀጥልም ዝተዋል። አሜሪካ በኢራን ላይ ምንም አይነት ኢንቨስትመንት እንደማታደርግና ቴህራን የኒውክሌር ጦር መሳሪያ ባለቤት እንድትሆን መቼም ቢሆን እንደማይፈቅዱ ማሳወቁ።
አሁን በደረሰ መረጃ መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን ምርጫ በተካሄደባቸው 1139 የምርጫ ክልሎች 723 ውጤቶችን ማጽደቁን አስታወቀም። ቦርዱ ዛሬ ይፋ ካደረጋቸው ውጤቶች መካከል የብልጽግና ፓርቲ ፕሬዝዳንት የሆኑትና በጎማ 2 የተወዳደሩት የወቅቱ ጠቅላይ ሚኒስትር አብይ አህመድ ውጤትም ይገኝበታል። በጠቅላይ ሚኒስትር ዶክተር አብይ አህመድ በምርጫ ክልሉ ድምፅ ለመስጠት ከተመዘገቡ 108725 መካከል 106028 ዜጎች ድምጽ በማግኘት ለሕዝብ ተወካዮች ምክር ቤት ፓርቲያቸው ወክለው መቀመጫ አግኝተዋል። በሌላ በኩል በባህር ዳር ከተማ ምርጫ ክልል ብልጽግና ፓርቲ ወክለው የተወዳደሩት የወቅቱ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ድንቁ ከተመዘገቡት 183350 ውስጥ 168787 ድምጽ በማግኘት የህዝብ ተወካዮች ምክር ቤት መቀመጫን አግኝተዋል። ቦርዱ በዛሬው ዕለት ለተጋባዥ እንግዶች ባስተላለፈው ጥሪ ላይ የሰባተኛው ጠቅላላ ምርጫ ይፋዊ ውጤት ሰኔ 14 ቀን 2018 ዓ.ም እንደሚገለጽም አስታውቋል። በተጨማሪ መረጃም በሰባተኛው ሀገራዊ ምርጫ ሂደት የቀረቡት 43 ጥሰትና ቅሬታዎችን የመስማት ሂደት ነገ በብሔራዊ ምርጫ ቦርድ የመጨረሻ ውሳኔ እንደሚያገኝ የቦርዱ የክልል ቅርንጫፍ ጽህፈት ቤቶች ማስተባበሪያ ክፍል ኃላፊ ቀነኒን ሰርሞ አስታወቁም። ኃላፊዋ ቦርዱ ሲያጣራቸው የቆያቸው ዝርዝር ቅሬታዎችንም ጠቁመዋል። መራጮች ፍላጎታቸው ባልሆነ መልኩ የአንድን የተወሰነ ፓርቲ ወይም የግል እጩ ብቻ እንዲመርጡ በተለየ አካልና መንገድ በድምፅ መስጫው ቀን ተጽዕኖ መደረግና መገደዳቸውን ጠቆሙም። የፓርቲና የግል እጩ ወኪሎች በድምፅ መስጫ ቀን ምርጫ ጣቢያዎች እንዳይገኙ መከልከላቸውን እንዲሁም የተወሰኑ ከገቡ በኋላ ሂደቱን ከተከታተሉ የድምፅ አሰጣጥ ተጠናቆ ቆጠራ ሊጀመር ሲል ከጣቢያ መባረራቸው፣ በድምፅ መስጫ ቀን የምርጫ ቀስቀሳ ሲከናወን መቆየቱን እንዲሁም እድሜያቸው ያልደረሰ ዜጎች በድምፅ አሰጣጥ ሂደቱ ላይ መሳተፋቸውንም ገለጹ። ምርጫ አስፈጻሚዎቹ የድምፅ አሰጣጡ ምስጢራዊነት መጣሳቸውና በሌሎች አካላት እንዲጣስ ማድረጋቸው፣ የወረዳው አስተዳደሮች በምርጫው ሂደት ውስጥ ጣልቃ መግባት፣ የፓርቲ ወኪሎችና ታዛቢዎች በጣቢያው ያላቸው ሚና ወደ ጎን በመተው በሂደቱ ላይ ተጽዕኖ መፍጠራቸው የሚሉ ይገኙበታል። እነዚህ አቤቱታዎች በሕጉ መሰረት የማስረጃ ሸክም የቅሬታ አቅራቢዎች በመሆኑ ቦርዱ ያቀረባቸውን የሰነድ የቪዲዮና የፎቶግራፍ ማስረጃዎችን ሲመረምር መቆየቱንም ጠቁመዋል። የሰው ምስክሮች በአካል ቀርበው በቃለ መሐላ ርቀት ላይ ያሉት ደግሞ ማንነታቸው በቪዲዮና በስልክ ጥሪ ተረጋግጦ ቃላቸውን መስጠታቸውም ተገልጿል። ቅሬታ የቀረበባቸው ፓርቲዎችና የአስተዳደር አካላትም በጽሁፍ ምላሽ እንዲሰጡ እድል የተሰጠ ቢሆንም በጊዜ ገደቡ ያላቀረቡት መብታቸው ታልፎ ሂደቱ በመቀጠል ነገ በሚሰጠው ውሳኔ 43ቱ ጉዳያቸው ሙሉ በሙሉ እንደሚጠናቀቅ ኃላፊው አስታወቁም። በአዲስ አበባ በመጪው የክረምት ወቅት ጎርፍ ቢያጋጥም ክፍለ ከተማው ተጠያቂ እንደሚሆኑ ከንቲባ ወይዘሮ አዳነች አቤቤ አስታወቁም። የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ከተማዋ በከፍተኛ ወጪ እያካሄደችው ካለው የትራንስፎርሜሽን ስራ በኋላ በክረምት ወቅት የሚከሰት የጎርፍ አደጋ የከተማዋን ገጽታ እንዲያበላሽ እንደማይፈቀድ አስገነዘቡም። ከንቲባዋ ይህን ያሉት የክረምት ወራትና የ90 ቀን እቅድን አስመልክቶ ከአመራሮች ጋር በነበራቸው የውይይት መድረክ ላይ ነው። አዲስ አበባ በአሁኑ ወቅት የበርካታ አፍሪካውያን መነጋገሪያ መሆኗን የገለጹ ከንቲባዋ ይህንን ትልቅ ስም ይዞ በጎርፍ ምክንያት ሰው የሚጠቃበት ሁኔታ ከተፈጠረ ተቀባይነት እንደሌለውም ገለጹ። ይህን ሁሉ የከተማዋን ትራንስፎርሜሽን ሰርተን አዲስ አበባ የዓለም መነጋገሪያ ሆና የብዙ አፍሪካ ወንድሞቻችንና እህቶቻችን መነጋገሪያ ሆና በክረምት ጎርፍ መጥቶ ይህን ያህል ሰው ወይም ቤት ተጠቃ በፍጹም ተቀባይነት እንደሌለው ማስረዱም። በተጨማሪም ከፍ ያለውን የከተማችንና የሀገራችንን ስም ይዞ የተነሳውን የስራ ወይም የከተማዋን ልማት በጣም ያደናቅፈዋል ሲሉም ገለጹ። በተለይም በክረምት በተካሄደ የኮሪደር ልማት ስራዎች ወቅት ሳይታዩ የታለፉ ወይም የተዘጉ የጎርፍ መዋረጃዎች ካሉ ክረምቱ ከመግባቱ በፊት በፍጥነት መለየትና ምላሽ መስጠት እንደሚገባም ከንቲባው አሳሰቡ።